ከዚህ ቀደም በዜሜ ታለች አንተሽ ዜሜ ታለች እኔ አላውቅም። ተወው ናቲ፣ ዝም ስንለው አፉን ይከፍታል እንዴ? ናቲ ምን ልጸጸት? ታማሚ እናቴን ያንኩ እቴን ያስተማርኩኝ ብቻዬን ስታገል የደረሰልኝ ሰው አለ? ደፈር ምን እንደሆነ ግን ታውቂያለሽ? አንቺ እንደቀላል ያወራሽው ነገር የስንቱን ህይወት እንዳበላሽ ግን ታውቂያለሽ? ደፋሪ ብለሽ ማይሆን ምን አይነት ስም እንደሰጠሽኝ ግን ታውቂያለሽ? እሷ እቺ መርዝ እዚህ ምን አባቷ ትሰራለች? ቆይ እድልስ? እድል? አዎ እድል። እሷን ካገኘኋት ቆየሁ። ምን ነው? አቤኒ፣ እኔም የደበቅኩ ነገር አለኝ። ምንድን ነው እሱ? እድል። እድል ምን? እድል ወደ አንተ የላኳት እኔ ነኝ። አልገባኝም። የዛኔ አንተ በዜማ ተጨናንቀህ ነበር እና እሷን እንድታስረሳ ብዬ ነበር የላኳት። ምን? አቤኒ፣ እንደዛ ያደረኩት በክፋት አስቤ አይደለም። እንደዛ ተከፍተ ማየት ከብዶኝ ስለነበር ነው። እኔ ላይ ክፉ እንደማታስብ እንኳን በደንብ አውቃለሁ። እና ይቅር አልከኝ? ኧረ አልተቀየምኩም። በቃ እድል ጋር ምን ልደውልላት? ለእኔ ብላ ነው እዚህ ጉዳይ ውስጥ የገባችው። እንዳትከፋባት። አብሽር። ኖሃ፣ አሁን አንቺ ለእናት ደውይላቸውና አግኛቸው። ዜማን የት እንዳደረጓት አጣርተሽ ንገሪኝ። እሺ? እሺ። በቃ ከነሱ እይታ ዞር ያለ ቦታ ላይ እንገናኛለን። ቻው። እሺ፣ ቻው። አቤኒ፣ ግን እችን ልጅ አመንካት? ማመንስ አላመንኳትም፣ ግን አማራጭ የለም። እኔ ግን የተሻለ ሀሳብ አለኝ። ምንድን ነው እሱ? ማስታወሴ ካንተና ከነዋ ውጭ ማንም አያውቅም። ስለዚህ ምን? ድጋሚ ምንም እንዳላስታወስኩኝ ልመለስ። ይሄማ ሪስክ አለው እኮ። ሪስኩን መውሰድ አለብን፣ አለበለዚያ ዜማን መቼም አናገኛትም። ያዳ የናቲን የክፋት ጥግ ታውቃለህ። እንዳስታወስኩ ከጠረጠረ ምንም ሊያደርግህ ይችላል። አይነቃም፣ አታስብ፣ እጠነቀቃለሁ። እሺ፣ ዛሬ ያ ከኋላ መታህንስ ምን ልትላቸው ነው? አንድ መርሳት ጀምሬ የለ እሱን ረሳን እንላቸዋለና። ይሁን፣ እስቲ ግን ራስን ጠብቅ። አታስብ፣ አሁን ስጋቱ ለነሱ ነው። ሄሎ ናቲ፣ የት ናችሁ? እዚሁ ቅርብ ነን። ምን ነው? ፈልጋችሁ ነበር። በምን ጉዳይ? ናቲ፣ የሚያገናኘን ብዙ ነገር እንዳለ እኮ ታውቃለህ።
እሺ ሁሌ የምንገናኝበት ቦታ ነኝ። እሺ ማን ነው? ኑዋ ናት። ምንድን ነው የምትለው? ላግኛችሁ ነው የምትል እኮ። ለምን? ፈልጊያችሁ ነው አለች። ለምን እንደሆነ አላወቅኩም። አይ እቺ ልጅ ምንም አልተመቸችኝም። ቆይ እስቲ ለማንኛውም እናገኛትና ያለውን ነገር እናጣራ። ናቲ እቺ ልጅ ባናገኛት ይሻላል። ችግር ውስጥ ነው የምታስገባን። አታስብ፣ ምንም አይነት ችግር ውስጥ አታስገባንም። አሁን እድልን ማግኘት አለብን። እሺ እንዴ አቢኒ ሄላ እድሏ አቢኒ እንዴት ነህ? ደህና ነሽ? እድሏ ጠፋሽ እኮ በሰላም ነው? ኧረ ሰላም ነው። አንተም እኮ ፈልገኸኝ አታውቅም። አይ አንዳንድ ውጥረት ላይ ሆኜ እኮ ነው። አሁን ደግሞ ዜማንም አገኘሃት። ሌላ ምን ውጥረት አለ? ብዙ ነገር አለ። ከቻልሽ በአካል እንገናኝና በደንብ አወራሻለሁ። እሺ የት ነህ? እኔ እመጣለሁ። ያለሽበትን ንገሪኝ። በቃ እሺ፣ መጣሁ። እሺ እንሂድ። ናቲ እቺ ልጅ ማግኘታችን ግን ምንም ደስ አላለኝ። አንተ ደግሞ አትልፈስፈስ እስቲ አይደል? አግታል ተብለህ የምትፈለግ ሰው እኮ ነህ። ድንገት ፖሊስ ይዛ ብትመጣስ? አይ እንደዛ ካረገች እሷም ችግር ውስጥ ስለምገባ እንዲህ አይነት የጅል ስራማ አትሰራም። ብቻ መጠንቀቁ አይከፋም። በቃ አታስባው። ያችሁት መጣች እንደው እሺ እንዴት ናችሁ? አለን። ክብሩ ይስፋ። በሰላም ነው? ስልኬን ለምንድን ነው የማታነሳው? ጥሩ ሙድ ላይ አልነበርኩ። ናቲ ብዙ ነገር ቃል ገብተልኝ ነበርኩ። ቃሌን አልረሳውም። ጥሩ ሙድ ላይ ስላልነበርኩ ብቻ ነው ዝም ያልኩሽ። ከሆነ ጥሩ። ደግሞ ችግር ውስጥ እንደማልገባ ነግረኸኝ ነበረ። ግን ምን? ዜማን አግታችሁ እኔንም ችግር ውስጥ ከታችሁኛል። ኑዋ ዜማን እኛ አላገትናትም። ገባሽ? እና ማን ያገታት? እኛ ምን እናውቃለን? የሷ ጠባቂ ነን እንዴ? ኢዛና እኛንም ግራ የገባን እሱ ነው። ያዳ እንዴት ነው? ደህና ነው። ይሁን እስቲ። እና ያገኛችሁት ፍንጭ የለም? እስካሁን ምንም አላገኘንም። በቃ አዲስ ነገር ካለ ለኔም ማሳውቁ። አብሽር። አቢኒ ያዳ እድሏ
ደህና ነሽ እድሏ? ጠፋሽ እኮ። ኧረ አለው። ወዴት እጠፋለሁ? የጀመርሽው ስራ እንዴት እየሄደልሽ ነው? አሪፍ ነው፣ ምንም አይልም። ያዳስ እንዴት ነህ? ተሻለ? እኔስ ተሽሎኛል። አንቺ ግን የሰጠውሽን ስራ በአግባቡ አልተወጣሽ እንዴ? ምን ነው እንዴ? ያዳ ማስታወስ ጀመረ? እናሳ እድሏ የኔ ምርጥ ጀለስ። ወይኔ አንተ ምን ይሳንሃል? አቢኒ አታስቢ፣ ሁሉንም እውነት ያዳ ነግሮኛል። ኡፍ አሁን ሁሉም ነገር ሰላም ሆነ። አይ እድሏ ገና ሁሉም ነገር ሰላም አልሆነም ማለት ምን? እና ዜማ ታገተች ነው የምትለኝ? በሚያሳዝን ሁኔታ አዎ። ወይኔ አምላኬ! ቆይ ናቲን ያገታት? እሱ እኔ አይደለሁም እያለ ነው፣ ግን ከሱ ውጭ ማንም ሊሆን አይችልም። እሺ እኔ ምን ላግዛችሁ? እሺ ግን ላገኛችሁ አለችን። ይሄን ብቻ ለመናገር ይመስላል። ማለት አጠያየቋን ግን አይተሃል? የሆነ አዲስ ነገርም አለ። እኔ ምንም አዲስ ነገር አልታየኝም። ናቲ አንተ እኮ ነገሮችን ማስተዋል ካቁም ቆይተሃል። ባካ አንተ ዝም ብለህ ስለፈራ ነው። እሺ ስለዚህ ማለም እንደዚህ አጥብቃ ጠየቀች? እንዲሁ ማወቅ ፈልጋ ቢሆንስ? ናቲ ደግሞ ኖሃ ከመጀመሩ ነው ስለዚህ መጨነቅ የጀመረችው። ወይ እኔም ችግር ውስጥ እንዳልገባ ብላ ፈርታ ይሆናል። ኧረ አሁንስ የድሮ ናቲን አፈቅን። ኧረ ናቲ አስብ። ምንድን ነው የምትለኝ ይዛና? ከኖሃ ጥያቄ ጀርባ የሆነ ሴራ አለ እያልኩ እኮ ነው ናቲ። ይዛና አሁን እሱን ተውና ዜማ የምናገኝበት መንገድ ካለ አስብ። ወይኔ ይዛና ኖሃ ወይዬ ኖሃ፣ እኔ ናቲን አግኝቻቸው ነበር። እና ያገኘሽው ነገር አለ? እኛ ጋር አይደለችም ነው የሚሉት። እነዚህ ሰይጣኖች እስከ መች እንደሚደብቋት ግን ከናቲ ንግግር እየዋሻ አይመስለኝም። ማለት ምናልባት እውነትም ዜማን ሌላ ሰው አግቷት ቢሆንስ? ከዛ ሰይጣን ውጭ ዜማን ማንም ሊያግታት አይችልም። ብቻ ከንግግሩ እሱ ያገታት አይመስልም። ብቻ አንቺ ባይነ ቁራኛ ተከስታያቸው። እሺ አታስብ። ምን አለች? እኛ አይደለንም ነው የሚሉት አለች። ሲጀመር እቺ ልጅ አትመናት ብዬ ነበር እኮ። ተዋት፣ ታስፈልገናለች። እሷ ልጅ በጣም አደገኛ ናት፣ ብትጠነቀቋት ይሻላል። ማለት ከላይ እንደምትታየው አይደለች። እኔ በቅርበት አይቻታለሁ። ብቻ ባናምናት ጥሩ ነው። አይ እሷን እንኳን ማን ያምናታል? እንዲሁ ድላችንን ሞክር ብዬ እንጂ። በቃ እንንቀሳቀስ አሁን።
ቆይ ዜማ ማን ሊያግታት ይችላል? እኔ እስከማውቅ ጠላት የላት። አንድ ጥያቄ ልጠይቅህ እናቴ። ምንድነው እሱ? ግን እንዳይደብርክ። ምንድነው እሱ? ይዛና አይ እንዲህ ውስጤን ስለተሰማኝ ልጠይቅህ ብዬ ነው። ይዛና ደሜን አታፍለው እስቲ። ምንድነው? ዜማን ግን አንተ አግታት እያስመሰልክ አይደለማ? አንተ ልጅ ግን ሰሞኑን ጭንቅላት በስትክክል ይሰራል። አይ ምናልባት ያወራል ብለህ ከኔ ደብቀህ ከሆነ ብዬ እኮ ነው። ቆይ ዜማ ማገት ብፈልግ ገና ድሮ አላገታትም ነበር? ድሮማ በፍቅር አገኛታለሁ ብለህ ስለምታስብ ነበር። አሁን በፍቅር እምቢ ሲል አግታት ቢሆንስ? ያማል እንዴ? አይ መስሎኝ እኮ ነው። ጠላት እሺ ከሌላት ማን ያገታል? ይዛና በዚህ ሰዓት ትዕግስት የለኝም። ጥግ ድረስ ነው ማስደብረክ። እረፍ። አይ የመሰለኝን እኮ ነው። ደግሞ ዜማ ስትታገት አብረን አልነበርን? ይዛና እሺ በቃ ቀጣይ እቅዳችሁ ምንድነው? እኔ ናቲን ላወጣጣው ሞክራለሁ። እድል አንቺ ደግሞ ኢዛናን አወጣጩ። እንዳያሳስብህ። እኔስ ምን ላድርግ? አንተ በኖሃ በኩል ያለውን ጨርስ። እሺ ግን ዜማ እናገኛታለና? አታስብ አቤኒ፣ ዜማ ምንም ነገር አትሆንም። እንዳፍክ ያርገው። በቃ አሁን እንበታተን። እድል ከኔ ጋር ትመጫለሽ፣ ልጁን አሳይሻለሁ። አቤኒ ደግሞ ኖሃን ተከታተላት። እንዳያሳስብህ። ቆይ ግን ዜማን ነው አግታት ቢሆንስ? አንተ ልጅ ዛሬ ያጨስኮ ነገር አለ እንዴ? የምሬን እኮ ነው። ማለት ነው ለምን ብላ ነው የምታግታት? አንተም ስልኳን አላነሳ ስትላት ተናዳ በበቀል አግታት ቢሆንስ? አይ አይመስለኝም። ነው ያን ያህል ድፍረት አላት ብለህ ነው? ናቲ ሰው ሲናደድ የሚያደርገው ነው ያውቅ። መጠርጠሩ አይከፋም። ለነገሩ ሊሆን ይችላል እኮ ያዳም ሊሆን ይችላል። ያዳ ደግሞ ለምን ያግታታል? እሻውን ያዳ የመርሳት በሽታ ውሸት ቢሆንስ? ማለት አንተን ለመበቀል አሪፍ አጋጣሚ እያመቻቸ ቢሆንስ? ግን እኮ እኔ ፊት ነው አቤኔን የደበደበው። እሺ አንተ እንድታምነው ቢሆንስ ያንን ያደረገው? አንተ ልጅ አስበው እስኪ ናቲ፣ አንተን ለመበቀል እኮ ዜማ ቀላል መንገድ እኮ ነች። እኔ ምንም ማሰብ አልቻልኩም። እሺ ምን እናድርግ? ሁሉንም ቀስ ብለን እንከታተላቸው። ከዛማ ትክክለኛው አጋሽ ጋር መድረሳችን አይቀርም። እሺ ይኸውልሽ ኢዛና ማለት ያዙሮ ቁጭ ያለው ነው። እስቲ ፊቱን እንያ እንግዲህ። ዙር አንተ ውሻ፣ ዙር ዙር ዙር።
እንዴ የናቲ ጓደኛ ሞተ የተባለው ልጅ ይሄ ነው እንዴ? አዎ ምን ነው ታውቂዋለሽ እንዴ? ይሄ እኮ